ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ በአንዳንድ መረጃዎች ተመልሰን መጥተናል። ለዛ ሶስት ያህል መረጃዎችን ወደ እናንተ አጋራችኋለሁ። የመጀመሪያው እንግዲህ ከሳዑዲ የምህረት አዋጅ የሚል ወጥቷል። ይሄ የምህረት አዋጅ ምንድን ነው? እንዴትስ ነው ማስፈጸም የሚቻለው? እንዴት ነውስ ማድረግ ያለብን? የሚሉትን አንዳንድ መረጃዎችን እጠቁማችኋለሁ። ይሄ እንግዲህ ቅድመ ዝግጅት እንድታደርጉ ነው ማለት ነው። ሌላው ሁለተኛው በሳዑዲ አረቢያ የሚገኙ ኢትዮጵያውያን እስረኞችስ ምን ያህል እየበረሩ ነው? በረራ እውነት እየቀጠለ ነው ወይ የሚለውንም የበረሩትንም ዜጎች ቁጥር የምነግራችሁናል። ሌላው እንግዲህ በማይናማር የሚገኙ እስረኞች በተመለከተ ደግሞ አዲስ መረጃ ወጥቷል። እሱን ደግሞ በመጨረሻ ላይ የማጋራችሁ ይሆናል ማለት ነው። እስከ ዝግጅት ፍጻሜ ከቆያችሁ እነዚህን መረጃዎች አጋራችኋለሁ ማለት ነው። እንግዲህ መጀመሪያ ሳዑዲ አረቢያ ይታወቃል፣ በየጊዜው በተለያየ ጊዜ አንዳንድ የምህረት አዋጆች ይወጣሉ። እነዚህ የምህረት አዋጆች ብዙ ሰዎችን ይጠቅማሉ፣ ብዙ ሰዎችም ይጠቀሙባቸዋል። እንግዲህ የዚህ አሁን የምነግራችሁ የመረጃ ዓላማ ቅድመ ዝግጅት እንድታደርጉ ብቻ ነው። ቅድመ ዝግጅት እንድታደርጉ ነው። በተለያየ ዓመታት በህጋዊ የመኖሪያ ፍቃድ ሳዑዲ አረቢያ ይኖሩ የነበሩ የመኖሪያ ፍቃዳቸው የተበላሸባቸው፣ በተለያየ ምክንያት ከአገልግሎት ውጭ የሆነባቸው ወይም ደግሞ የወደቀባቸው አዲስ አሰሪ እስካገኙ ድረስ የታደሰ ፓስፖርት ካላቸው የመኖሪያ ፍቃዳቸው እንደሚስተካከል መረጃው ወጥቷል። ስለዚህ የታደሰ አዲስ ፓስፖርት ያስፈልጋቸዋል ማለት ነው። በተለይ ከኮንትራት ቤት የጠፋችሁ፣ በተለያየ ምክንያት ደግሞ በውጭም እየሰራችሁ የተበላሸባችሁ እናንተንም ያካትታልና ስለዚህ በተለይ አሁን ትልቁ ችግር የሚሆነው ምንድነው? ከኮንትራት ቤት የጠፉ ልጆች አብዛኞቹ ፓስፖርት የላቸውም። ስለዚህ የፓስፖርታችሁን ፕሪንት አስባችሁ የታደሰ ፓስፖርት ለማውጣት ራሳችሁን ማዘጋጀት አለባችሁ ማለት ነው። በተለይ በስማችሁ ማስፈልጋችሁ ቢሆን ፕሪንት አስባችሁ ፓስፖርታችሁን አሳድሳችሁ ቶሎ ባስቸኳይ እጃችሁ ላይ ማድረግ ያስፈልጋል። ይሄንን እድል ለመጠቀም ማለት ነው። ይሄ ምህረት አዋጅ በቅርብ ሳምንታት እንደሚተገበር አንድ ጉዳዩ በቅርብ የሚያውቅ በተለይ የሳዑዲ ፓስፖርት ጽህፈት ቤት ጀዋዛት ከፍተኛ ኃላፊ ይህን መረጃ አድርሰውኛል ይላል ወንድማችን ነብዩ ሲራክ። የሱ መረጃ ነው። እንግዲህ ጉዳዩ ለሳዑዲ አልሹራ ምክር ቤት ቀርቦ ውሳኔ እየተጠበቀ እንደሆነ መረጃውን አድርሶኛል ያለው ወንድማችን ነብዩ ሲራክ። የዚህ መረጃ ቅበላ ዋና ዓላማ ቅድመ ዝግጅት እንድታደርጉ ነው። ምክንያቱም በመንግስት መረጃው ይፋ ሲሆን ያለ ደላላ ጉዳይ ፈጻሚ መኖሪያ ፈቃዳችሁን ማስተካከል ትችላላችሁ። ምንም አይነት ደላላ አያስፈልግም። ይህ አጋጣሚ ተጠቅመው ግን ጉዳዩን እናስፈጽማለን በማለት ገንዘብ ከሚዘርፉ ወገኖች ጥንቃቄ እንድታደርጉና ገንዘባችሁን እንዳትበሉ የጥንቃቄ መልእክት እንዲሆናችሁ ነው። ምክንያቱም የታደሰ ፓስፖርት እጃችሁ ላይ ካለ አዲስ ከፊል ካገኛችሁ ምንም ከደላላ ጋር የሚያገናኘው ነገር የለም። ስለዚህ ደላሎች ይህን አጋጣሚ ተጠቅመው ይህን አስጨርስላችኋለን ምናምን ብለው ገንዘባችሁን እንዳትበሉ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ ሌላው በሳዑዲ እስር ቤት የሚገኙ ኢትዮጵያን በረራን በተመለከተ ነው። ይሄ መረጃ እንግዲህ የወጣው ሚያዝያ 25 8ኛ ወር 2017 ላይ የወጣውን ነው የምነግራችሁ። እንግዲህ 25583 ኢትዮጵያን ከሳዑዲ ወደ ሀገራቸው ተመልሰዋል። ባሳለፍነው ሳምንት ብቻ በ9 ዙር በረራ 3337 ወንዶችና 35 ሴቶችና 2 ጨቅላ ህጻናት የተመለሱ ሲሆን ከነዚህ መካከል ደግሞ 39 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ነው የተገለጸው። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 ቀን 2017 ዓ.ም ወዲህ በይፋ መጀመሩ ይታወቃል። እስካሁን 25583 ኢትዮጵያ ወደ ሀገራቸው ተመልሰዋል። ስለዚህ ከግማሽ በላይ የሚሆነው ገብቷል ማለት ነው። ይሄ ማለት ግን በየጊዜው እየተያዘ የሚገባውን ሳይጨምር ማለት ነው። በየጊዜው እየተያዘ እስር ቤት የሚገባ እጅግ በርካታ አለ። ስለዚህ ምን ያህል ቁጥር እንዳለ ይሄን ያህል ነው ብሎ ለመናገር ትንሽ ያስቸግራል ማለት ነው። በረራው በተያዘለት እቅድ መሰረት በሳምንት 3 ጊዜ በረራ በእያንዳንዱ 9 በረራዎች በሳምንት ውስጥ እየተደረጉ ያሉበት ሁኔታ ነው ያለው። ስለዚህ አንዳንድ ልጆች በረራ ተቋርጦ ነው ወይ የሚል አንዳንድ ጥያቄዎች ስለምታነሱ ይህን ይመስላል ማለት ነው። በመጨረሻም እንግዲህ ማይናማር ስለሚገኙ እስረኞችን በተመለከተ ነው። እንግዲህ በነገው ዕለት ከ40 በላይ ኢትዮጵያውያን ከማይናማር ወደ ሀገራቸው እንደሚመለሱ ተገልጿል። በተመሳሳይ የፊታችን ሐሙስ ተጨማሪ 41 ዜጎች ወደ ሀገራቸው ይገባሉ ተብሎም ይጠበቃል። ከዚህ በፊት በህገ ወጥ ደላሎች ግፊት ተታለው ወደ ማይናማር ካቀኑ ኢትዮጵያን ዜጎች መካከል 41 የሚሆኑ ነገ ሚያዝያ 29 2017 ወደ ሀገራቸው እንደሚመለሱ ተገልጿል። እንዲሁም በማይናማር የሚገኙ ኢትዮጵያንን በተለያዩ ችግሮች ውስጥ እንደሚገኙ ከመቆያ ጣቢያ ወጥተው ወደ
ማዮዲ ከተማ ተጉዘው የኢትዮጵያ መንግስት ምላሽ እየጠበቀ እንደነበረ መገለጹ አህዱ መዝገብ ይታወሳል ማለት ነው። በቅርብ ደግሞ ወደ ሀገራቸው የሚሄዱ ዜጎች የስም ዝርዝር መለየቱንና ወደ ሀገራቸው ለመመለስ የሚያስችሉ መረጃዎች ያሏቸውን ሰዎች ቅድሚያ ሰጥቶ እየተሰራበት መሆኑን ተጎጂዎች ለአህዱ በጽሁፍ በላኩት መረጃ ገልጸዋል ማለት ነው። በዚህም ዜጎች በአሁኑ ወቅት ያሉበት ሁኔታ ምን ይመስላል ሲል አህዱ በማይናማር ልጆቻቸው የታገቱባቸው ወላጆችን ኮሚቴ አባል የሆኑትን አቶ አስጨናቂ በቀለን ጠይቀዋል። አቶ አስጨናቂም በሰጡት ምላሽ በነገው ዕለት ወደ ሀገራቸው የሚገቡ 41 ዜጎች መኖራቸውን ከውጭ ጉዳይ ሚኒስቴር ባደረጉት ውይይት ማረጋገጣቸውን ገልጸዋል። ከዚህ በተጨማሪም እንግዲህ ሐሙስ ዕለት በተመሳሳይ 41 ዜጎች ወደ ሀገራቸው ይገባሉ ተብሎ እንደሚጠበቅም ተናግረዋል። ወደ ሀገራቸው የሚመለሱ ዜጎች ከሁለቱም ማለትም ከዲኬቢኤ እና ከቢጂኤፍ ጣቢያዎች የተውጣጡ እንደሆኑ የተገለጸ ሲሆን ትኬት ላላቸው ቅድሚያ እንደሚሰጥም ጠቁመዋል ማለት ነው። በማይናማር ልጆቻቸው የታገቱባቸው ወላጆች ኮሚቴ አባል ሌሎችም ህጋዊ ሂደቶች ተጣርቶ በሚቀጥሉት 15 ቀናት 751ዱም ዜጎች ወደ ሀገራቸው ይመለሳሉ ተብሎ ይጠበቃል ማለት ነው። ከ80 በላይ የሚሆኑ ፓስፖርት የሌላቸው በቆዩባቸው ጣቢያዎች የተቀሙ ዜጎች መኖራቸውን የገለጹት አቶ አስጨናቂ እነዚህ ዜጎች ጊዜያዊ የመንቀሳቀሻ ካርድ ወይም ደግሞ ሌሴ ኤምባሲ እንደሚሰጣቸው ነው የተናገሩት። ከተመላሾቹ መካከልም የአውሮፕላን ወጪያቸውን 80 በመቶ በበጎ አድራጎት ተቋምና 20 በመቶ ደግሞ በኢትዮጵያ አየር መንገድ የሚሸፈንላቸው ዜጎች መኖራቸውም ተገልጿል። ከዚህ በፊት ተጎጂዎች ከማዮዲ ከተማ የቆንጽላ ጽሕፈት ቤት ወዳላቸው ቦታዎች ለማንቀሳቀስ የሚያስፈልገውን $19,000 ለመክፈል በሚል የተጠየቀው ገንዘብ በመንግስት ተሸፍኗል ብለዋል። በዚህም ከወላጆች እና ከተጎጂዎች የተሰበሰበ ገንዘብ በገባባቸው የሂሳብ ቁጥሮች ተመላሽ እንዲደረግ እንቅስቃሴ መጀመሩን አቶ አስጨናቂ ተናግረዋል ማለት ነው። እንግዲህ ይህን መረጃ ያደረሰን እመቤት በላይ አህዱ ሬዲዮ ነው ማለት ነው። እንግዲህ የተወደዳችሁና የተከበራችሁ